ተስፋ ሁነኝ ነኝ። ይህ ቴስት ትራቭል የተሰኘው ጉዞዎችን አብረን እንጓዝበት የዩቲዩብ ቻናል ነው። ለዛሬ እንግዲህ በአዲስ አበባ ጎዳናዎች ላይ ዞር ስላገኘሁትን አንድ ቦታ ነው ለእናንተ ማደርሰው። ቦታው ከመስቀል አደባባይ ወደ ፒያሳ በሚወስደው መንገድ ጊዮን ሆቴልን አለፍ ብለን በቀኝ በኩል እናገኘዋለን። እንግዲህ ቦታው ወንዝ ዳር ፕሮጀክት ተብለው ፕሮጀክት ከተጀመረባቸው ቦታዎች ውስጥ አንዱ እንደሆነ ይታወቃል። ቦታው ገና በግንባታ ላይ ያለ ቦታ ቢሆንም ለእግር ጉዞ ለሳይክል ምቹ ሆነው የተሰሩ መንገዶች አሉት። የእግር ጉዞ ማድረጊያው ይሄኛው የምታዩት በወንዙ ዳርቻ ያለ ሲሆን ትንሽ ለህፃናት ሪስክ ያለው ቦታ ነው። ይሄኛው ደግሞ ሰፊው መሃል ላይ ከጋርደኑ መሃል ላይ ያለው ቦታ ነው። እኔ ካለሁበት በስተግራ በኩል ደግሞ የምታዩት የሳይክል መንገዱ በጣም ቆንጆ ሆኖ የተሰራ መንገድ ነው። እንደምታዩት ደግሞ ቁጭ ብሎ ለመዝናናትም የተሰሩ መቀመጫዎች አሉ። ሰዓቱ መሸት ሲል ደግሞ ፀሐይ ስትጠልቅ በጣም ቆንጆ የሆነ እይታ ያለው አካባቢ ነው። ይህ የምታዩት ደግሞ ወደ ጊዮን ሆቴል ግቢ ውስጥ የሚያመራው የእግር ጉዞ ማድረጊያ ቦታ ነው። በታች በኩል የሳይክል መንገድ አለው። በቀኝ በኩል እንደምታዩት የወንዝ ዳርቻው ወንዙን ነው የምናገኘው። በየዛፎቹ ዙሪያ በእንጨት የተሰሩ መቀመጫዎች አሉ። ወክ እያደረግን ሲደክመን ልናርፍ የምንችልባቸው ቦታዎች ናቸው እነዚህ። በጣም ቆንጆ ሆነው የተሰሩት። እዚህ ጋር ደግሞ እንደምታዩት ከመንገዱ በታች ከሳይክል መንገዱ ጎን የተሰሩ ካፌዎች አሉ። በርገር ቤት አለ። መዝናኛ ቦታዎች አሉ። እንግዲህ ይሄ ቦታ ገና ግንባታው ያላለቀ በሂደት ላይ ያለ ስራ እንደሆነ ይታወቃል። ባለው ሁኔታ ወደ እናንተ ምን አዲስ ነገር አለ የሚለውን ለማድረስ ነው። በዚህ መንገድ ጊዮን ሆቴልን አቋርጠን ስንጓዝ የምናገኘው በአፍሪካ ትልቁ የተባለውን ፋውንቴን። የፋውንቴኑ አካባቢ ግንባታ ላይ ስለሆነ ገና ስላላለቀ ነው ወደ እናንተ ያላደረስኩት። ሙሉ ለሙሉ አልቆ ክፍት ሲሆን ወደ እናንተ ማቀርብ ይሆናል። ለዛሬ ግን ይህን ሌላችሁ የቀረብኩት ቻናሉ ቴስት ትራቭል ነው። ተስፋ ሁነኝ ነኝ። ምን አይነት ቦታ ማየት ፈልጋላችሁ? ኮሜንት ላይ አርጉልኝ። ቦታው ድረስ አብረን እንጓዛለን፣ እናያለን። ይመቻችሁ።